ሰላም እንዴት ናችሁ? የ2018 የአስቱ ተማሪዎች የአስቱ ብቻ አይደለም የሌሎች ግቢዎችም ተማሪዎች ዛሬ ስለ ሶፍትዌር አንዳንድ ነገሮችን ለመነጋገር ነው። በዛሬው ቪዲዮ ብዙ ልጆች አስቱ ላይ የገባቸው ልጆች አንዳንድ ጥያቄ ጠይቃችሁ ነበረ። አስቱ ላይ እንዴት ነው ሶፍትዌር መግባት የምንችለው? ጂፒኤ ብቻ ነው የኢንትራንስ ስኮር ማተር ያደርጋሉ የሚለውን ነገር ጠይቃችሁ ነበር። ስለሱ ለማብራሪያ ለመስጠት ነው። ከሱ በተጨማሪ ዛሬ ላይ 4 ነገሮችን ለማውራት ነው። የመጀመሪያ ምንድነው? ሶፍትዌር ምንድን ነው? መጀመሪያ ሶፍትዌር ስለምንድን ነው የሚያጠናው የሚለውን ነገር እናያለን። ሌላ ደግሞ ሶፍትዌር መግባት ያለበት ሰው ምን አይነት ሰው ነው? ምን አይነት እውቀት ያለው ሰው ሶፍትዌር መግባት አለበት የሚለውን ነገር እናያለን። ሌላ ደግሞ ሶፍትዌር ላይ ያሉ ሚስኮንሴፕሽኖች። አብዛኛው ጊዜ ሶፍትዌር ሲባል ሰው ልጅ የሚያስበውና እውነት ሪሊ ያለው ነገር አንድ አይደለም ማለት ነው። ሌላ ደግሞ በመጨረሻ ላይ የምናየው ደግሞ አስቱ ላይ እንዴት ነው ሶፍትዌር መግባት የሚቻለው፣ እንዴት ነው የሚገባው፣ ጂፒኤ ነው ወይ ምንድን ነው የሚለውን ነገር መጨረሻ ላይ ዲስከስ ማድረግ ይሆናል ማለት ነው። ያው እኔ አብዱራሂም ይስፋ እባላለሁ። የ4ኛ ዓመት የኤአስቱ ሶፍትዌር ኢንጂነሪንግ ተማሪ ነኝ። እና በመጀመሪያ ምንድነው ሶፍትዌር ምንድን ነው? ሶፍትዌር ማለት ኢትስ አባውት ዲዛይን ኤንድ ዴቨሎፕመንት ኦፍ ሶፍትዌር። ሶፍትዌር የሆነ ነገር ዲዛይን እና ዴቨሎፕ ማድረግ ላይ ነው የሚሰራው ማለት ነው። ሶ ይሄን ነገር ሲሰራ ምንድን ነው የሚለየው? እንደ ኢንጂነሪንግ ነው። ኢንጂነሪንግ ፕሪንሲፕሎችን ተጠቅሞ ነው ያን ነገር የሚያደርገው ማለት ነው። ዜር ኢዝ ሳይንቲፊክ ሜተድ የሚጠቀምበት ዴቨሎፕ ለማድረግ ዲዛይን ለማድረግ ማለት ነው። ሶ ሶፍትዌር ከገባችሁ ኤክስፔክት ማድረግ ያለባችሁ ነገር ምንድን ነው? ኢትስ ኦል አባውት ዲዛይን ኤንድ ዴቨሎፕመንት ኦፍ ሶፍትዌር ማለት ነው። ከሶፍትዌር ጋር የሚገናኝ ነገር ነው የምትሰሩት ማለት ነው። ከኮምፒውተር ሳይንስ የሚለይበት አንደኛው ባህሪ ይሄ ነው። ኮምፒውተር ሳይንስ ቲዎሪዎችን አልጎሪዝሞች ላይ ሞር ፎከስ ያደርጋል። ሶፍትዌር ኢንጂነሪንግን ፎከስ የሚያደርገው ምንድነው? ኢንጂነሪንግ ፕሪንሲፓሎችን ተጠቅሞ ሶፍትዌሮቹን ዲዛይን እና ዴቨሎፕ ማድረግ ላይ ነው። ኦኬ፣ ሁለተኛ ላይ ደግሞ ምንድነው ሶፍትዌር መግባት ያለበት ሰው ምን አይነት ሰው ነው? ኦኬ፣ ለዚህ አንድ መልስ ልመልስላችሁ። ሶፍትዌር መግባት ያለበት ሰው እንደኔ አስተሳሰብ ፍላጎት ያለው ሰው ነው። በቃ ኢፍ ዩ አር ዊሊንግ ለመማር ዝግጁ ከሆናችሁ ምንም የሚያቀታችሁ ነገር የለም ነው ማለት ነው። አንዳንድ ብዙ ነገር ይባላል፣ ኮድ መቻል አለብን ምናምን ብዙ ነገር ይባላል ስትገቡ ማለት ነው። ነገር ግን ሶፍትዌር ለመግባት ዋነኛ የሚያስፈልጋችሁ ነገር ብዬ ማሰበው ምንድን ነው? ሶፍትዌር ገብታችሁ ዊሊንግነስ ቱ ለርን መኖር አለበት ማለት ነው። ለመማር በቃ መፍቀር አለባችሁ። ገብታችሁ እናንተ የሆነ ምንድነው ኮምፕሌን የሚያደርግ ሰው መሆን የለባችሁ። አንድ ነገር ሲመጣ ያን ነገር ዊሊንግ ከሆናችሁ ለመማር ሶፍትዌር ለመግባት ያ ነገር ብቻ በቂ ነው ማለት ነው። which is ፍላጎት እና ለመማር ዝግጁ መሆን፣ የምትማሩትን ነገር ለመማር ፈቃደኛ መሆን አለባችሁ ማለት ነው። ኦኬ፣ ከዚህ በተጨማሪ ሚስኮንሴፕሽኖችን ነው ሶፍትዌር ላይ አብዛኛው ጊዜ በጣም ሚስኮንሴፕሽን መመለከተው ምንድን ነው? ሶፍትዌርን የሆነ እንደ ኮዲንግ ብቻ ይመስለዋል አብዛኛው ሲሆነ ሶፍትዌር ኢትስ አባውት የሆነ ቁጭ ብለን ኮምፒውተር ላይ ኮድ ማድረግ ነገር ምናምን ሰው አእምሮ ላይ የሚመጣው በቃ ሶፍትዌር ሲባል ያ ነገር እና እሱ ብቻ አይደለም። ሶፍትዌር ኢትስ በጣም ብሮድ ማለት ነው። እኔ አሁን ከኤክስፒሪየንስ አንጻር ስነግራችሁ በቃ ኮድ ማድረገው ምንድን ነው በቃ የሆነ በጣም በቃ ሁሉ ነገር ጨራርሼ በቃ ሁሉ ነገር በጣም ከሱ በፊት ያሉ በጣም ብዙ ነገሮች አሉ። እሱ ነገር ጨራርሼ መጨረሻ ፓርት ላይ ኮድ አደርጋለሁ። ኢቨን ናውዴይስ ኮድ ኤአይ ራሱ ኮድ ላይ ያደርግላችሁ ይችላል ማለት ነው። ኦኬ፣ ኮዲንግ ካልሆነ ምንድን ነው ሶፍትዌር? ሶፍትዌር ላይ በጣም ብዙ ነገሮች አሉ። በዋነኝነት ደግሞ የሚጠቀሱት ምንድን ነው? ዲዛይን ማድረግ አለበት። ለምሳሌ የፎቅ አናሎጂ ልውሰድላችሁ። ኮዲንግን እንደምን መውሰድ ትችላላችሁ? ልክ የሆነ ሲሚንቶ ኮንክሪት ማድረግ መለጠፍ ምናምን። ፎቁ ሊሰራ ግን መጀመሪያ ምን ማለት አለበት? ሪኳየርመንት መሰብሰብ አለበታ። ይሄ ፎቅ እዚህ ቦታ ላይ ሊሰራ የሆነ አናሊሲስ ይሰራላ፣ እንትን ይላል፣ ፊሲብል ነው፣ መሬቱ ምናምን ይጠናላ። ከዛ በኋላ ዲዛይን ይደረጋል። ምን አይነት ነገር አለው፣ ቅርጹ ምን ይመስላል የሚለው ነገር ዲዛይን ይደረግ። ሶፍትዌርን በተመሳሳይ ማለት ነው። ሪኳየርመንት ሰበሰባላችሁ፣ ከዛ ዲዛይን ታደርጋላችሁ። ከዛም ዲዛይን ካደረጋችሁ በኋላ ሶፍትዌር የራሱ የሆነ አርኪቴክት አለው። አርኪቴክቸሩ ምን ይመስላል? ፎቅ አሁን አርኪቴክቸሩ ዲዛይን ያደርጋሉ። ሶፍትዌር ትንሽ ይለያል። ሶፍትዌር የራሱ የሆነ አርኪቴክቸር አለው። እነዚህን ነገሮች በዋኔ ዲዛይን አርኪቴክቸር አለው። ያው ፕሮብሌም ሶልቪንግም በዛው በተመሳሳይ በኋላ ዲስከስ አድርግላችኋለሁ። ከሱም በተጨማሪ ከዛ ሄዶ ስቴፖችን ካለፈ በኋላ ሙሉ ነገር አርኪቴክት ከጨረሳችሁ በኋላ ዲዛይን ካደረጋችሁ በኋላ ሙሉ ነገር ከጨረሳችሁ በኋላ ኮድ ታደርጋላችሁ ማለት ነው። ያቻው ኢምፕሊሜንቴሽን ያለው መጨረሻ ላይ ነው ማለት ነው። ከዛ በፊት የተለያዩ ስቴፖች ቤዝድ ኦን ዘ ፕሮጀክት ዩ ሃቭ ልታደርጉ ትችላላችሁ ማለት ነው። እና በዚህ አናሎጂ እኔ ባለኝ ኤክስፒሪየንስ ነገራችሁ
ኮዲንግ ላይ ምን ያህል ጊዜ ታሳልፋለህ ብትሉኝ 10% ኮዲንግ ነው የምላችሁ። አብዛኛው ጊዜ ሰዓቴን የሚበላው ምንድን ነው? ሶፍትዌሩ ምን ያስፈልገዋል፣ ሪኳየርመንቶችን፣ ከዛም በኋላ ይሄ ነገር እንዴት ሎጂካል አናሊሲስ ልሰራለት እችላለሁ፣ ይሄ ነገር እንዲህ መሆን አለበት ብዬ ሙሉ ነገር ላወጣ እችላለሁ። አርኪቴክት ካለው ያን ነገር የሶፍትዌር አርኪቴክቸሩን ልሰራለት እችላለሁ። ከዛ በኋላ የሁሉ ነገር ከጨረስኩ በኋላ ኮድ ማድረጉ ኢት ኢዝ ቬሪ ፕሪቲ ኢዚ የሆነ ነገር ነው ማለት ነው። ኮዲንግ ኢት ኢዝ አ ፓርት ኦፍ ሶፍትዌር ኖ ዳውት አስፈላጊ ነው። እናም በጣም በቃ የሆነ እንደ ቤዚክ የሆነ ነገር ነው። ነገር ግን ኮዲንግ ብቻ አይደለም። ሌላ ደግሞ ምንድን ነው የሶፍትዌር እውቀት ነው። አንድ ሰው ሶፍትዌር ለመግባት የሶፍትዌር እውቀት ያስፈልገዋል የሚለው ነው። አብዛኛው ጊዜ ምንድን ነው አረ ቀድማችሁ ሃይስኩል ላይ ኮድ ማታውቁ ከሆነማ ሶፍትዌር መግባት የለባችሁም፣ ከገባችሁ ይከብዳችኋል፣ መማር አትችሉም ይባላል። ኢትስ ኮምፕሊትሊ ፎልስ ማለት ነው። ይህን ነገር ስላችሁ በጣም እንድን እያልኩኝ ነው። ቢካዝ ለምንድን ነው ራሽናል ልሆንላችሁ። ሉቃት አብዛኛው ጊዜ ሚስኮንሴፕሽን የሚፈጠረው ምንድነው? ቅድም የነገርኳችሁ ሶፍትዌር ኢዝ አባውት ኮዲንግ ኢዝ አባውት ዌብሳይት ቢውል። አንድ ሰው የሆነ ሃይስኩል ላይ ዌብሳይት ቢውል ያደርጋል፣ ሶፍትዌር አለቀ የሚል ሚስኮንሴፕሽን አለ። በጣም ዜር ኢዝ ሎት ኦፍ ኮንሴፕት ኦን ሶፍትዌር ኢንጂነሪንግ ላይ ማለት ነው። ዜር ኢዝ ሎት ኦፍ ፓራዳይሞች አሉ፣ አርኪቴክቸሮች አሉ፣ ዲዛይን ፕሪንሲፕሎች አሉ፣ ዳታስ፣ በጣም ብዙ ነገሮች አሉ ማለት ነው። ኮዲንግ አንዷ የሆነች ፓርት፣ አንድ ስፔሲፊክ የሆነች ነገር ናት። ሶ አብዛኛው ጊዜ ከሃይስኩል አውቆ የሚመጣው ሰው ያንን ነገር ነው። ያ ነገር ሪያሊስቲክ ስንሆን ሊጠቅማችሁ ይችላል፣ ሊጠቅማችሁ ይችላል ሳይሆን ይጠቅማችኋል በተወሰነ መልኩ። ነገር ግን አስፈላጊም የሆነ ግዴታ ሶፍትዌር ለመግባት ኮዲንግ መቻል አለባችሁ አይደለም። ቢካዝ ኮዲንግ መማር ኢትዝ በጣም ቀላል ዌን ዊ ኮምፔር ዊዝ አዘር ቲንግስ ማለት ነው። ሌሎች የሶፍትዌር የሚይዛቸውን ነገሮች ስንመለከታቸው ኮዲንግ መማር አንድ የሆነ ዌብሳይት ቢውል ለማድረግ ኤችቲኤምኤል ሲኤስኤስ መጻፍ ኢትዝ ቬሪ ሲምፕል ማለት ነው። ከሱ በተጨማሪ ግን ፓራዳይሞች፣ ዲዛይን ፕሪንሲፕሎችን፣ አልጎሪዝሞችን፣ ዳታ ስትራክቸሮች፣ የተለያዩ ፓራዳይሞችን ስትማሩ በጣም ብሮድ እየሆነ ይመጣል ማለት ነው። ሶ ኮዲንግ የቻላችሁ ልጆች ጎበዞች፣ ይጠቅማችኋል በተወሰነ ደረጃ። ኮዲንግም ያልቻላችሁ ልጆች ችግር የለውም፣ ገብታችሁ መማር በጣም ቀላል ነው። የተወሰነ ያክል ስትረግል ታደርጋላችሁ፣ ነገር ግን ቀላል ነው የሚሆነው። የሆነ ሰዓት ላይ መጀመሪያ ኮዲንግ ከቻሉ ሰዎች ኢኳል መሆናችሁ ማይቀር ነገር ነው፣ ትንሽ ስለሆነ ማለት ነው። ሶፍትዌር ብሮድ ነው፣ ኮዲንግ ግን በጣም ትንሽ ፓርቷ ስለሆነች ማለት ነው። ሶ ምንም እንዳትፈሩ ማለት ነው። ኮዲንግ አልቻልኩም ሶፍትዌር አልችልም የሚባል ነገር ያው ጥሩ የሆነ ነገር ሚስኮንሴፕሽን ነው ብዬ ማምነው ነው። ኦኬ፣ በመጨረሻ ደግሞ ዲስከስ ማድረግላችሁ ነገር ምንድን ነው? አስቱ ላይ ሶፍትዌር ኢንጂነሪንግ እንዴት ይገባል ነው። አስቱ ላይ ሶፍትዌር ኢንጂነሪንግ በዚህ በሌተስት እንትን የምትገቡት አንድ ቁልፍ የሆነ ነገር አለ። ሶፍትዌር ኢንጂነሪንግ ለመግባት የሚያስፈልጋችሁ ያው አንደኛ ፍላጎት ነው። እሱን በውስጥ አዋቂነት ይዞ ነው የሚያስፈልጋችሁ አንድ ነገር አለ፣ ጂፒኤያችሁ በግሬድ ማለት ነው። ያው ግሬዳችሁ ብቻ ነው ማተር የሚያደርገው እንጂ የኢንትራንስ ስኮር ምንም አይነት ጥቅም አስቱ ላይ የለው። ሌላ ዩኒቨርሲቲ ላይ 20% ምናምን ይባላል። አስቱ ላይ ግን የኢንትራንስ ስኮራቸው አሁንም ደግሜ ልንገራችሁ ምንም አይነት ጥቅም የለውም እስካሁን ባለው። ሶ ጂፒኤ እንዴት ነው አብድሬ ካላችሁኝ፣ ጂፒኤ እንዴት ነው ካላችሁኝ መጀመሪያ ፈርስት ሴሚስተር አለ። ፈርስት ሴሚስተር ስኮር ይሰራል ግሬዳችሁ። ከዛ ሰከንድ ሴሚስተርም አለ። የፈርስት ሴሚስተር እና የሰከንድ ሴሚስተር ተጨምቆ which is ኮሙሌቲቭ ጂፒኤ የምንለው ጂፒኤያችሁ ይሰራል። ከዛ በዛ ጂፒኤያችሁ መሰረት ሶፍትዌር የምትቀላቀሉ ይሆናል ማለት ነው። ኦኬ፣ እንደዚህ መሆኑን ካወቀን እስቲ እንመልከት። በጂፒኤ ብቻ መግባት የተጀመረው አስቱ ከዛሬ 2 ዓመት ጀምሮ ነው። ከዛ በፊት ፈተናም ነበር፣ አሁን ፈተናው ቀርቷል። ከዛ በፊት ፈተና ነበር፣ አሁን ፈተናው ቀርቷል። ምንድነው ጂፒኤ መጀመሪያ ላይ 3.75 መቁረጫ ነጥቡ 3.75 እና ከዛ በላይ ካመጣችሁ ሶፍትዌር ትገቡ ነበር። አምና ላይ ግን እርግጠኛ አይደለሁም፣ እንደሰማሁት ከሆነ ያው ነው በጣም አስተማማኝ ማለት እችላለሁ 80% ይትስትሩ 3.77 ነበር አምና ላይ መግቢያው ማለት ነው። ሶ ጂፒኤው አሁን እሺ አንዳንዴ 3.75 አንዳንዴ 3.77 ይሆናል። ምንድነው ማተር የሚያደርጉት ይችላል። ይሄ ነገር ቁርጥ ያለ ነጥብ የለውም። ኢት ዲፔንድስ ኦን ተማሪው ውጤት ሰርቷል ወይስ አልሰራም የሚለው ነገር ማተር ላይ ያደርግ ይችላል። ለምሳሌ እናንተ ጋር 3.8 አመጣችሁ ይባል፣ ነገር ግን 200 ሰው ከ3.8 በላይ ካመጣ እና ደግሞ ሶፍትዌር ኢንጂነሪንግ መቀላቀል ከፈለገ ማለፊያ ኦብቪየስሊ ከ3.8 በላይ ነው ማለት ነው። ሶ ተማሪው እንዳመጣው ስኮር አማካኝነት ጂፒኤው ከፍም ዝቅም ሊል ይችላል ማለት ነው። አስቱ ላይ 200 ተማሪ ሶፍትዌር ኢንጂነሪንግ ይቀበላል። 150 ተማሪ በጂፒኤ ታይቷችሁ ትመደባላችሁ። ወንድ ከሆናችሁ እና ኢመርጂንግ ሪጅን የሚባል አለ።
ኢመርጂንግ ሪጅን ስፔሲፊካሊ የት እንደሆነ አላውቃቸውም። ኢመርጂንግ ሪጅን የት አካባቢ እንደሆነ ታውቃለህ? ኢመርጂንግ ሪጅኖች ሪሌቲቭሊ ሎ ፐርፎርማንስ ያላቸው ሪጅኖች ናቸው። ላይክ ጋምቤላ፣ ቤኒሻንጉል፣ አፋር እና ሶማሌ ናቸው። ኦኬ ከዚያ ከመጣችሁ ጂፒያችሁ በጣም ዝቅተኛም ቢሆን ብዙ ሰው ከኢመርጂንግ ሪጅን ካልመጣ ልትገቡ ትችላላችሁ ማለት ነው። ሌላ ደግሞ 50 ሴቶች እንኳን ደስ አላችሁ። ሴቶችም አፈርማቲቭ አላችሁ ማለት ነው። 50 አላችሁ። ምንም እንኳን ከ150 ተማሪ ተወዳድራችሁ ጂፒያችሁ ዝቅ ቢልም 50 ደግሞ አፈርማቲቭ የተቀመጠ አለ። 50 ደግሞ የምትወዳደሩት ከሌሎች ሴቶች ጋር ነው ማለት ነው። ከሌሎች ሴቶች ጋር ተወዳድራችሁ በአፈርማቲቭ ልትገቡ ትችላላችሁ ማለት ነው። ለወንዶች አሁን ያላችሁ ተስፋ ምንድነው? ከኢመርጂንግ ሪጅን ላልመጣችሁ 150 ናት ማለት ነው። 150 በደንብ አድርጋችሁ ጂፒኤ መስራት አለባችሁ። አይ ቲንክ ዚስ ይር ኢዝ ገና ቢ በጣም ቬሪ ኮምፒቲቲቭ ቢካዝ የሆነ በጣም ሰርታችኋል፣ ጎበዝ እየሆናችሁ ነው ያላችሁት የአሁን ጊዜ ተማሪዎች። ጂፒኤውም ከፍ ይላል የሚል ኤክስፔክቴሽን ነው ያለኝ። ነገር ግን እናንተ ፎከስ አድርጋችሁ በደንብ አድርጋችሁ አጥናታችሁ ፍሬሽማን ኮርስን ከሰራችሁ ዴፊኒትሊ ትገባላችሁ ማለት ነው። ነገር ግን ኢትስ ሪኳየርስ አ ሎት ኦፍ ዴዲኬሽን፣ በደንብ ማንበብ አለባችሁ ማለት ነው። ኦኬ ይህንን ይመስላል። አንዳንድ ተማሪዎች ደግሞ መጨረሻ ላይ እንትን ይከብዳል ይቀላል የሚል ነገር ብለውኝ ነበር። ኢት ዲፔንድስ። አሁን በነገርኳችሁ ነው። እናንተ ጎበዝ ከሆናችሁ ብዙ ተማሪ ጎበዝ ከሆነ እናንተ ከነሱ በላይ ጎበዝ መሆን አለባችሁ ማለት ነው። ዲፊኒትሊ ከ150 ተማሪውን ተፎካክራችሁ የምትገቡት ሰው ከ150 ተማሪ በላይ የሆነ ፐርፎርም ማድረግ አለባችሁ በጂፒኤ ማለት ነው። ኢት ዲፔንድስ ኦን ዛት ኤንድ ዩር ስኮር። ኮምፒቴቲቭ ነው ኦብቪየስሊ፣ ብዙ ተማሪ ስለሚገባ በዛ መልክ ማየት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ጥሩ የሆነ የፍሬሽማን ጊዜ እንዲሆንላችሁ እመኛለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።